ሀገራችን ኢትዮጵያ በተለያዩ ዘመናት በውጭና በውስጥ ጸረ ሰላም ኃይሎች ብትፈተንም በህዝቦቿ ቆራጥነት ታፍራና ተከብራ ዛሬም ድረስ ዘልቃለች። ይችን የታፈረችና የተከበረች ሀገር ከነክብሯ ለትውልድ ለማስተላለፍ ዳር ድንበሯን አስከብሮ የሚገኘው መደበኛ የጦር ሰራዊት 118 ዓመታትን አስቆጥሯል። ከሰሞኑም የኢትዮጵያ አየር ኃይል የሀገራችንን የአየር ክልል በማስጠበቅና በአየር ላይ ውጊያ ድል በማድረግ ያስመዘገበውን የ90 ዓመት የምስረታ በዓል አክብሯል። የጋራ ስራዎቻችንን አጠናክረን የተረጋጋ ዓለምን እንገንባ በሚል መሪ ሀሳብ የተካሄደው ሶስተኛው የአፍሪካ አየር ኃይሎች ፎረም ከዚህ በዓል አከባበር አንዱ ተግባር ነበር። የ90 ዓመት ታሪክ ያለው አየር ኃይል ኢትዮጵያን ለማጽናት ከፍተኛ ዋጋ የከፈለና አለፍ ሲልም ለአፍሪካውያን ሰላም መረጋገጥ የተጋ ተቋም ነው። የአየር ኃይላችን አሁናዊ ገጽታም ከዘመኑ ጋር አብሮ በመዘመን ሊቃጡ የሚችሉ ጥቃቶችን በብቃት የሚመክትና ብሔራዊ ጥቅሞቻችንን የሚያረጋግጥ ዋስትናችን መሆኑን ያረጋገጠበት ቁመና ላይ ይገኛል። From the very beginning, the Ethiopian Air Force was convinced to merely as a military arm, but as strategic national institution entrusted with the defense of sovereignty, territorial integrity and national unity. የኢትዮጵያ አየር ኃይል ከጅምሩ ጀምሮ በወታደራዊና ስትራቴጂካዊ ብሔራዊ ደህንነት ፍላጎቶች ላይ በተለይም ሉዓላዊነትን መከላከል፣ የግዛት አንድነትንና የብሔራዊ አንድነትን መጠበቅ ላይ ጥልቅ ትኩረት በመስጠት ሰርቷል። በ9 አስርተ ዓመታት ውስጥ የኢትዮጵያ አየር ኃይል በተለያዩ መንግስታት ውስብስብ ብሔራዊና ቀጠናዊ ተግዳሮቶች ውስጥ ከፍተኛ ኃላፊነቶችን ተወጥቷል። በየዘመኑም ህገ መንግስታዊ ተልእኮን ለማስጠበቅ ትልቅ አሻራ አስቀምጧል። ይህም ለብሔራዊ ነጻነት መከበር ከፍተኛ አስተዋጽኦ አድርጓል። በአነስተኛ ትጥቅ የኢትዮጵያ አየር ኃይል ፍጹም የአየር ላይ የውጊያ የበላይነትን በማረጋገጥ ውጤቶችን አስመዝግቧል። አሁን ላይም ተቋሙ የዘመኑን ጦርነት ሁኔታ ተገንዝቦ የሰው ኃይልን በማብቃትና ቴክኖሎጂን በመጠቀም የበላይነትን ለማስጠበቅ ይሰራል። ከሀገራዊ ተልእኮና ቀጠናዊ አበርክቶ በስተጀርባም የኢትዮጵያ አየር ኃይል በተባበሩት መንግስታት ተልእኮ ውጤታማ ሚና በመጫወት ላበረከተው ሙያዊ አስተዋጽኦና ላሳየው የግዳጅ ብቃት ዓለም አቀፍ እውቅናም አግኝቷል። In United Nations peacekeeping missions, earning international recognition for its professionalism and operational excellency. ተቋሙ ከለውጥ ወዲህ በተደረገለት የሪፎርም ስራዎች ባስመዘገበው ዘርፈ ብዙ ውጤት በቀጣይ በአፍሪካ አየር ኃይሎች መካከል ወንድማማችነትን በማጠናከር የቴክኖሎጂ ሽግግር በመፍጠር የአፍሪካ አየር ኃይሎች የጋራ እድገት እንዲመዘገብ በትኩረት እየሰራ እንደሚገኝ ተገልጿል። Ethiopian Air Force stands as a symbol of resilience, innovation and national pride. We salute the men and women who have served with honor and courage for generations. የኢትዮጵያ አየር ኃይል የጽናት የፈጠራና የብሔራዊ ኩራት ተምሳሌት ነው። ለትውልዱ በታላቅ ክብርና ቁርጠኝነት ሲያገለግል የቆዩ የሰራዊት አባላትን እናከብራቸዋለን። ይህንኑ ጠንካራ መሰረትም ለማስቀጠል እንሰራለን። የኢትዮጵያ መከላከያ ኃይል ከቀደምት ምስረታው ጀምሮ ሀገራዊ ተቋም ብቻ እንዳልሆነ እንረዳለን። እንደ ፓን አፍሪካዊ ኃይል ነው አመለካከቱና ኃላፊነቱ። ከረጅም ጊዜ በፊት አህጉራዊ ትብብሮች ከመመስረታቸው አስቀድሞ ለአፍሪካውያን ወንድሞችና እህቶች፣ ለሰልጣኝ መኮንኖች፣ ለፓይለቶች፣ ለኢንጂነሮችና ስፔሻሊስቶች ኢትዮጵያ ወታደራዊ ተቋማትን ክፍት አድርጋ ተቀብላለች። ኔልሰን ማንዴላ ከነሱ አንዱ ናቸው። We are old nation, diverse nation, ancient nation, proud, independent state. ኢትዮጵያ ጥንታዊ ሀገር ናት። በርካታ ባህል ያለን ህዝቦች ነን። ክሩ ህዝብና ነጻ ሀገር አለን። የኢትዮጵያ አየር ኃይል በዓለም ይህንን ታሪካችንን ያንጸባረቀ ነው። የኢትዮጵያ አየር ኃይል ዓለም አቀፍ የአቪዬሽን ደረጃን በማሟላት የ90 ዓመት የምስረታ በዓሉን ሲያከብር ከሌሎች ሀገራት ጋር ያለውን ትብብር በማጠናከር ላይ ነው። በፎረሙም የየሀገራቱ አየር ኃይል አዛዦች የተቋማቸውን የአቪዬሽን ደረጃ የሚያሳይ ገለጻ አድርገዋል። Congratulations to the Ethiopian Air Force for its 19th anniversary, which is the oldest Air Force in Africa. በአፍሪካም እጅግ ጥንታዊ ለሆነው ለኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓል የእንኳን አደረሳችሁ መልእክቴን ማቅረብ እፈልጋለሁ። በዚህ ፎረም ላይ እንድንሳተፍ ላቀረባችሁት ግብዣም ማመስገን እፈልጋለሁ። ይህን ንግግር ትኩረት የሚያደርገው በአየር ኃይል መሰረተ ልማት ላይ ነው። የአየር ኃይል ኦፕሬሽን ለየብቻ መወጣት አይቻልም። እቅድን፣ እዝና ቁጥጥርን፣ ሎጂስቲክስን፣ ጥገናንና ተከታታይነት ያለው ድጋፍን ያካትታል። ሁሉም በረራዎች በበረራ ዘዴዎች ላይ መሰረት ያደርጋሉ።
አብሮ መስራትንም ይፈልጋል። መሰረተ ልማት ደግሞ እነዚህን አገልግሎቶች ከማገናኘት አንጻር ትልቅ መሰረት ይጥላል። We have a right to defend our airspace. But when it is in pursuit of a common enemy, we need to have policies and strategies that enable us leverage on each other. የአየር ክልላችንን የመከላከል መብት አለን። ነገር ግን የጋራ ጠላታችንን ለመጋፈጥ ግን እርስ በርስ የሚያስተሳስረን ፖሊሲና ስትራቴጂ ሊኖረን ይገባል። ስለዚህ ዋናው የንግግር ማጠንጠኛ እኛ እንደ አፍሪካውያን ብሔራዊ ደህንነታችንንና የአየር ኢንዱስትሪያችንን እድገት ለማረጋገጥ በመጀመሪያ ብሔራዊ አቅማችንን ማሳደግ ያስችለን ዘንድ እንዴት አድርገን ፖሊሲያችን ላይ ትኩረት እናድርግ የሚል ነው። አየር ኃይሉ በክብረ በዓሉ ላይ ያከናወናቸው ዓለም አቀፍ የበረራ ትርኢቶች፣ የተደረጉ ኤክስፖዎችና ፎረሞች የተቋሙንና የሀገራችንን የሪፎርም ጉዞ በአንጸባረቀ መልኩ በማካሄድ የምስረታ በዓሉን አጠናቋል። በዚሁ ፎረም ላይ የተሳተፉ ሀገራትም ከኢትዮጵያ ጋር ላላቸው መልካም ወዳጅነት እውቅና ተሰጥቷቸዋል።